ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ስለዚህ ዛሬ እንግዲህ ርብቃ ክፍል 13 ይዤላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ የመዝናኛ ቪዲዮ መዝናኛ ቦታ ትንሽ ሄጄ ነበረ። እንግዲህ ቪዲዮዋን ቀረጽ ያደረኳት በዛን ጊዜ ነው። ውሃው በጣም ደስ ይላል። በጣም በሚገርም ሁኔታ አረንጓዴ፣ ቢጫ፣ ቀይም እየበራ ነው። እንግዲህ የሌላ ሀገር ዜጎች በሰላም በደስታ በሄዱበት ቦታ ሁሉ ተንበሽብሸው ተደስተው ነው የሚመለሱት ማለት ነው። እኛም የሀገራችን ሰላም ወርዶልን እንግዲህ ሀገራችን በአሁኑ ሰዓት ቆንጆ ሀገር ብትሆንም እንግዲህ ይሄ ግርግሩ ወደ ድሮ ወደ የነበረችው ሀገራችን እንደምትመለስልን ተስፋ እናደርጋለን። መቼም የሰው ልጅ ተስፋ አይቆርጥምና አገራችን ደግሞ በጣም ቆንጆ አገር ምርጥ አገር ሆናለችና ግን በአሁኑ ሰዓት አገሪቷ ምርጥ ብትሆንም አገሪቷ መዝናኛ አገር ሆነ እንደ ዱባይ ብታምርም ነገር ግን ምንም ማድረግ አይቻልም። ግርግሩ ሲቆምልን ነው አገር ብታምርም አገር ላይ መኖር የምንችለው ማለት ነው። ሰላም ሰላም ብያለሁ። ላይክ እያረጋችሁ እንግዲህ ዛሬ የመጣሁት በነ ርብቃና በነ አቢኤል ነው። ርብቃ እንግዲህ በጣም ከአቢኤል ስላረገዘች በጣም ደስ ብሏታል። አቢኤልም እንግዲህ ብዙ ጊዜ አይወዳትም፣ ጣለ እንደሚያረጋት ነው አቢኤልም የሚያሳያት ማለት ነውና በአሁኑ ጊዜ ግን አረገዝኩ እሷ ስትል የሆነ ደስታም የሆነ በቃ የሆነ ነገር ደስታ አለ። ያን ደስታ አልገለጸላትም። እሷ ደግሞ እርጉዞና በጣም ነው መደሰት የምትፈልገው። እሱን ደግሞ መቅረብ ነበረ ከመጀመሪያው የምትፈልገው ማለት ነውና እንግዲህ ውድ ተመልካች ወንድሟ ደግሞ እህቴ ለዚህ ደርሰሻል፣ ስትታመሚም እኔም መደበቅ ጀመረሻልና ለምንድነው እኔን የደበቅሽው ብሎ ወንድሟ ስንት ጊዜ ጓደኛዋ ላይ ስልክ ደውሎ አገኛት። ሲያገኛትም ለምንድነው ለመደበቅም ደርሰሻል ወይ ብሎ ነበር እንግዲህ ወንድሟ ሲያነጋግራት የነበረውና በዛን ጊዜ ደግሞ ከዛ በፊት ደግሞ አቢኤል ቁጭ ልትይ አይደለሽም የቤት ሰራተኛ እንደሆንሽ አስጠንቅቀሽ ለስራ እንደመጣሽ አስጠንቅቀሽ ስለመታቂ ለምንድነው ዝም ብለሽ ቁጭ የምትዩ አባባል ነው አቢኤል ደግሞ የሰጣት። እሷ ደግሞ አርግዛ ታማ ነው የተኛችው። ነገር ግን እንደዛም ቢሆን እግዚአብሔር ለበጎ ነው። አቢኤል እንደ ቤት ሰራተኛ አርግቶ ነው አቢኤል እሷን የሚያያት ማለት ነውና ነገር ግን እንደዛም ቢሆን ነገሮቹ በጣም ከባድ ቢሆንም በአሁኑ ጊዜ ስለዚህ እንግዲህ ሁሉም ሰላም ሁሉም ጤና ሁሉንም ነገር በሰላምና በጤና ያው አንዳንዱ ወንድ እንግዲህ ሴት ልጅ ስታረግዝ ይወዳል። ለምን እንደሆነ ባይገባኝም ሁላችሁም ልትሆኑ ትችላላችሁ ወንዶቹ። ሴትም ልጅ አትፈልግም ያለ ሰው የለምና ነገሮቹ ግን ፈጠጥ ሲሉ ልጅ አረገዘች ሲባል ቀስ በቀስ ነው እየመጣ ያለውና አቢኤል እንግዲህ አሁን ኢሱ የሚባለው የእሷን ችግር በየአንዳንዱ ሊናገራትና ሊመክራት እሷን እንግዲህ ውጭልኝ ብላት አንዷን ጓደኛዋን አስወጥቷት ያቺ ጓደኛው እንግዲህ የአቢኤል እህት ልትሆን ትችላለች። ብዙም አላቅም ውድ ተመልካች። እንግዲህ ውጪና ትንሽ ላልነጋግራት ብሎ ሲገባ እሷ ወጣች። ከዛ በኋላ ደግሞ እሷን አንዳንድ ነገር
ቪዲዮ ሳይለንት አድርጎ እኔ ወንድምሽ ነውና እነንኝና አንዳንድ ነገር የሚሸግርሽንና ግራ የሚገባሽን ነገር አንዳንድ ነገር ንገሪኝ ሲላት ነበረ። ነገር ግን እሷም እሺ ብለው ስትነግረው ነበረ እና አቤል ግን አንቺ ቁጭ ለማለትና ልትተኝ አይደለም የመጣሽው፣ ስራሽን ለስራ ነው የመጣሽው፣ ስራሽን ማወቅ አለብሽ ሲላት ተነስታ ቤቱን ስትወለውል እሺ እሺ ብላ በመካከሉ የቤቷ ሰራተኛ ለእሷ የተቀጠረችው እኔ ቢሆንም አላቅም መታ አንቺ እንጀራ ልትዘጊ ነው እንዴ? እዚህ ምርጥ ነገር እኮ ነው እዚህ የምጠመዝዘው ብላ ከርብቃ እጅ መወልወያዋን አንስታ ወደዛ ስትወረውር ነበረ። ርብቃን ግን በዛን ጊዜ ምንም አላለችም። እኔ ነኝ የመሰራውም አላለችም። ርብቃ ግን በዛን ጊዜ ቁጭ አርግታ ነው እሷም ሰታት ነው እሷ ስትወለውል ሶፋ ላይ ቁጭ ያለችው እና ወደታች ዝም ብላ ስታያት ነበረ። በዛን ጊዜ እንግዲህ እሱ መጣ። እሱ ሲመጣ ውጭልኝ ትንሽ ማነጋገር እፈልጋለሁ ሲላት ዝም ብላ ቆማ ራሷን እያከፈችና ራስ እንትን ጸጉሯን እየጎተተች ዝም ብላ እያወራች ትጫወት ነበረ እና ነገር ግን እንደዛ ቢሆንም እሱ የሆነ ሶፋ ነገር ወርውሮባት ነው የሆነ የሶፋ ትራስክ ወርውሮባት ነው ያስወጣት። በዛን ጊዜ እኔ ቅር ብሎኛል በራሴ እንደዛ እሱ ወርውሮ ሲያባራት ለምንድን ነው እንደዚህ ያረከው አላለችው ማለት ነው እና ነገር ግን እንደዛ ቢሆንም ነገሮቹ እንደዛ ቢሆንም ምን አይነት ልጅ ነች ብሎ እሱ ርብቃን ሲጠይቃት በጣም ዘና ፈታ የምታረግ ልጅ ነች እና ስለዚህ ችግር የለውም ምንም ችግር የለውም ብላ ስትናገር ነበረ እና ያው እንግዲህ አንዳንድ ነገር አቤል እየመከራት እያለ እሱ እየመከራት እያለ ያው አቤል እየሮጣ መጥቶ ነበረ። እየሮጣ አቤል ሲመጣ ከዚህ ቤት ተነስተህ ምንም አይመለከትክም ከሷ ጋራ ከርብቃ ጋራ ከእንግዲህ በኋላ እንዳላየት ብዬህ ነበረ፣ ምን ልትሰራ ነው እዚህ የመጣከው ብሎ በጣም ገፍትሮት ነው አንገቱን ይዞ ያስወጣው ማለት ነው እና በጣም በሚገርም ሁኔታ እሱም ከወጣ በኋላ እኔ በጣም ተሳክቶልኛል የአይጥ ብሎ ስልክ ደውሎ ከሌላ ሰው ጋር ሲያነጋግር ነበረ። እሱ እንግዲህ ርብቃን እንዲወዳትና እንዲያከብራት ሊያረጋት የያዘው ውድድር ነው የሚመስለኝና ነገሮቹ ግን በመካከሉ ለርብቃ የተመቻቸ ነገር እየመጣላት ሊሆን ይችላል። አቤል እንግዲህ ቀስ በቀስ እሷንም እየወደዳት ሊሆን ይችላል እና እንግዲህ ውድ ተመልካች እና እዚህ ጋም ቁጭ ብሎ እሷ ቆማ አንዳንድ ነገር እያነጋገራት ነበረ እሱ እንደገና ደግሞ አብረው ተሰብስቦ የርብቃ ወንድም መጥተው አብረው ተሰብስቦ ከጓደኛዋ ጋራ እየበሉም እየተጫወቱም ለካ እህት ለዚህ ደርሰሻል ምናምን ብሎ እንትን ሰጥቷታል ማለት ነው እና እያወሩ ነበረ እና ስልክ ደውሎም ወደ እሷ ሊመጣ ስል ሲያስብም ስልክ ተደዋውለው ነበረ። ነገሮቹ ግን ከባበር ቢሆንም ለርብቃ በአሁኑ ሰዓት ትንሽ እየቀለለላት ነበረ። ያኛው ቪዲዮ ላይም እያዝናናት ነበረ። እንግዲህ ርብቃ ደስተኛ ሆና ልትኖርም ትችላለች ማለት ነው። እናቷ ደግሞ የአቤሉ እናት ደግሞ ለርብቃ በጣም ጥሩ ቦታ አላት ማለት ነው እና ውድ ተመልካች ሁላችሁንም አመሰግናለሁ። ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ። እንግዲህ በስተመጨረሻ ላይ ደግሞ የርብቃ ጓደኛ ወደ ኩሽና ሄዳ አንዳንድ ነገር እናትየዋ እቺ ሰራተኛ አዲስ ነችና ምንም ነገር አታውቅምና እስቲ እኔም ዝም አልኳትና ኩሽና ውስጥ ስለቆየች ሂጂና እያት ብላ እንግዲህ ልካታለች ማለት ነውና ከዛ ይመስለኛል እቺ ልጅ
አብየሉ እህት ነች ይመስለኛል። እና ከዛ ስትሄድ ሰራተኛዋ ምግብ ስሪና አምጪ እየተባለችው ቆማ እየጠመዘዘች ነው። የጎዳና ዱርዬ ነው የምትመስለው። እና እንግዲህ ውድ ተመልካች ሁላችሁንም ምንድን ነው ነይ አንቺንም ላጉርስሽ ብላ አንዴ በቃ እየፈራች ያው ለክብር ተቀብላታለች። ሁለተኛ ደግሞ በግድ ደግማታለች። ሶስተኛ ደግሞ ምን ነው አይበቃሽም እንዴ ስትላት ይበቃኛል እሷ ስትል እኔ እጨምራለሁ ስትል በድጋሚ ጨምረሽ ልትበይ ብላ ዝም ብላ ማያየቻት ነው። እና እንግዲህ እሷም በሚገርም ሁኔታ በጣም እየተወነች ነውና ስለዚህ እንግዲህ ውድ ተመልካች ሁላችሁንም ሰላም ብያለሁና ባላችሁበት ቦታ የእግዚአብሔር ሰላም እንዲደርሳችሁ ለእኔ ምኞት ነው። እናንተም ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ሁሌም ልመና አይቻልም ማለት ነው እና እዚህ ጋር እና ከፈለጋችሁ መምጣት ትችላላችሁ። ቪዲዮ ደግሞ ዩቱብ ከቻለ ቢሻረትልኝ ጥሩ ነበረ። እኔ ደግሞ ዩቱብ ነው የዘጋኝ ማለት ነው፣ ሰው ሳይሆን ዩቱብ ዝግት አርግቶኛል ማለት ነው። እና ውድ ተመልካች ቪዲዮ አንዳንድ ነገር ከስራቸው የምንማር ነው እና ይሄ በየአንዳንዳችን ሳይሆን ከ150% 40% 30% እሺ እስራኤል ላይ መጣሽ ዘው የምትዩ? አይ አንዳንዴ እኮ ባግዝሽ ችግር የለውም። እሺ ኧረ ምርጥዬ በቃ አንቺ ደቅሽ